بسم الله الرحمن الرحيم ጤና ይስጥልን ይህ ኢትዮ ፎረም ነው እንኳን ለኢድ አልፈጥር በሰላም አደረሳችሁ በዓሉ የሚገባችሁንና የምትመኙትን ሁሉ የምታሳኩበት እንደሆነላችሁም ምኞታችን ነው ኢድ ሙባረክ እያልን በዚህ ዝግጅት ስለ ቱርኩ ፕሬዝዳንት እንነጋገራለን ስለኛ የዓለም ሙስሊሞች እንደ ጠበቃና ከለላ ስለሚመለከቷቸው ቱርካዊ ስናነሳ ዛሬ ህዝባቸው በአመጽ ተነስቶባቸው እናገኛቸዋለን በዚህ የኢድ ቀን ጭምር ከ81 ግዛቶች በ55ቱ ጸረ እሳቸው ሰልፍ እየተካሄደ ነው እሳቸውም ይዋዛ አይደሉም ያንን አለንጋቸውን መዘዋል እስካሁን 3000 የሚደርስ ሰው ወደ እስር ቤት አግዘዋል ከኢስታንቡል እስከ አንካራ ከኢዝሚር እስከ አዳና ቱርካውያን ተሰልፈዋል ረሲብ ጣይብ ኤርዶሃን የተሰኙት ቱርካዊ የዘመናችን ስመጥር መሪ ናቸው በአገራቸው የተከተሉትና የተከሉት ስርዓት በአካባቢያቸው ያነበሩት ዲፕሎማሲ በሩቅ አገሮችም ያላቸው ሚና ስመጥር አድርጓቸዋል የሰውየው ተጽዕኖ ጉልበትም ጥበብም አለበት በአገራቸው ህገ መንግስት ቀይረው ጠቅላይ ሚኒስትርነትንም ፕሬዝዳንትነትንም አይተውታል ህገ መንግስት ብቻ ሳይሆን የአገራቸውንም ስም ቀይረዋል 23 ዓመታትን በተሻገረው ስልጣን ዘመናቸው ለተቃዋሚዎቻቸው ርህራሄ እንደሌላቸው ያሳዩት በተለይ ባለፈው 10 ዓመት ነው ይሏቸዋል ሰውየውን ስመጥር እንጂ ስመጥሩ አይደሉም የሚሉ የመኖራቸውን ያህል አብዝተው የሚወዷቸውም ጥቂት አይደሉም ለዚህ ቱርካውያኑ ቀዳሚ ምስክር ናቸው አገራችንን አልምቷል ቱርክን በዓለም ተጽዕኖ ፈጣሪ ከዕዳም የነጻች አድርጓታል ይላሉ በርግጥም ተጽዕኖ ፈጣሪነታቸው አሊያ አይባልም የዓለም አቀፍ ግንኙነት ባለሙያዎች ሚድል ፓወር የሚል ስም አውጥተው እንደሳቸው ያሉ ሰዎችን ይጠራሉ ስመጥር ቢሆኑም ስመጥሩ አይደሉም የሚሉት ደግሞ በአንድ ጊዜ 160,000 ህዝብ ሰብስበው አስረዋል የቱርክን ዴሞክራሲ አዳክመዋል በአንድ ጀንበር ከ200 በላይ ሚዲያዎችን ዘግተዋል የጦር መሳሪያ በመሸጥ የሶስተኛው ዓለም ሀገራት ጦርነት ውስጥ እንዲገቡ በማድረግ አገራችን በክፉ እንድትታይ አድርገዋል ይሏቸዋል የአንካራው ሰው በምርጫ በተሸነፉባቸው ከተሞች ተቀናቃኞቻቸውን እየለቀሙ አስረው አሁንስ በዛ ለሚል ተቃውሞ ተዳርገዋል 10,000 ክፍሎች ባሉት ቤተ መንግስታቸው ውስጥ የአሜሪካውን ዋይት ሃውስን 30 እጥፍ ይበልጣል በሚባልለትና በ$615 ሚሊዮን ባስገነቡት ቅንጡ ሰፈር ውስጥ የሚኖሩትን ፕሬዝዳንቱን የተቃወሙ ቱርካውያን የአገራቸውን ከተሞች በተቃውሞ አጥለቅልቀዋል ህዝብን ጎዳና ላይ ያስወጣው ቁጣ የኢስታንቡሉ ከንቲባ ኤክሬም ኢማሞግሉ መታሰር ነው እዚህ ጋር አስደናቂ ግጥምጥሞሽ አለ ዛሬ የኢስታንቡልን ከንቲባ ያሰሩት ኤርዶሃን እሳቸውም የኢስታንቡል ከንቲባ በነበሩበት ጊዜ ታስረዋል የእሳቸው ምክንያት አክራሪ ሙስሊም ነህ የሚል ነበር የኢማሞግሉ የእስራት ሰበብ ደግሞ ሊበራል ነህ የሚል እንደሆነ እየተነገረ ነው እሳቸውን ከዚያ እስራት በኋላ ፖለቲካና ታሪክ በሌላ አቅጣጫ አስቀምጧቸዋል ከምዕራቡም ከእስላሙም ዓለም ጋር በትብብር መስራት ያልተቸገሩት ዋይት ሃውስም ጋዛም የሚያከብራቸው ዲሲም ብራስልስም የሚቀበሏቸው ፕሬዝዳንት መልከ ብዙ ናቸው በአገራቸው የሚፈጽሙት አፈናና ፖለቲካዊ ጭቆና የዲሞክራሲውን ዓለም የማያስደስት ቢሆንም እሳቸውን ለመግፋት የሚያበቃ ግን አልሆነም በኔቶ ውስጥ ብዙ ሰራዊት በማዋጣት ሁለተኛው ሀገር የሆነችውን ቱርክን የዲሞክራሲ የጡት አባት ነን የሚሉት ምዕራባውያን እምብዛም አይጫኗትም እሳቸውም ተቃውሞና ትችትን ከመጥላታቸው ብዛት በአሜሪካ ለስብሰባ ሄደው በዚያ የሚኖሩ ተቃዋሚዎቻቸው ሰልፍ ሲወጡባቸው ጠባቂዎቻቸው ልከው አስደብድበዋል በሰው ሀገር ጭምር ለዚያውም በራሳቸው ጠባቂዎች ዜጎቻቸውን በመቀጥቀጥ የሚታወቁት ኤርዶሃን አሁን 2 ሚሊዮን የሀገሬው ሰው መንገድ ላይ ወጥቶ እሳቸውን እየተቃወመ ነው ከንቲባው ፕሬዝዳንት የዳቮሱ የዋን ሚኒት ሻምፒዮን የፈቱላህ ጉለን ቀንደኛ ባላንጣ የሙስሊም ብራዘርስ ሁድ ጠበቃ የጋዛ ህዝብ ተከራካሪ የሙስሊሞች ተቆርቋሪ ከገማል አታቱርክ ፕሬዝዳንትነት ይልቅ የኦቶማን ተርክሽ ሱልጣኖች ቀልባቸውን እንደሚገዙት የሚነገርላቸው ኤርዶሃን በዚህ ጥንቅር ስንመለከታቸው ከኢትዮጵያ ማኳያ አንቃኛቸዋለን ኤርዶሃን የመጀመሪያውን 15 ዓመት ፕሬዝዳንትነት ዘመናቸውን ያሳለፉት ከኢትዮጵያ ጋር በልማትና ኢንቨስትመንት ላይ አተኩረው ነበር አገራቸው በኢትዮጵያ ውስጥ በማኑፋክቸሪንግ ዘርፍ ኢንቨስት በማድረግ የሚበልጣት ሌላ ሀገር አልነበረም እና የካዲስ በመቶ ሺዎችን ቀጥረው የሚያሰሩባቸው የጨርቃ ጨርቅ ፋብሪካዎችን ከፍተው ነበር የአገሪቱ ፖሊሲ ከልማት ወደ ጥፋት ከሰላም ወደ ጦርነት በተቀየረበት ባለፉት 7 ዓመታት ግን እነዚህ የቱርክ ኢንዱስትሪዎች ተዘግተው የቱርክ ድሮኖች የኢትዮጵያን ሰማይና ምድር እሳት ያዘነቡበት ናቸው በመቶ ሺህ ዜጎችን የሚቀጥሩት ፋብሪካዎች ተዘግተው በመቶ ሺህ ነዋሪዎችን የሚገድሉት ድሮኖች ኢትዮጵያንና ህዝቧን እያደቀቁ ናቸው ጉዳያችን እሳቸው ናቸው ረሲብ ጣይብ ኤርዶሃን ስመ ብዙ ፕሬዝዳንት karşılarında siz varsınız millet var milletimiz var
ይህ የኢስታንቡል ህዝብ በታክሲም አደባባይ የከተመው መርጦ የሾማቸውን ከንቲባውን ለእስራት የዳረጉትን ፕሬዝዳንት ለማውገዝና የታሰሩትን አስፈትቶ ወደ ቦታቸው ለመመለስ ነበር። አሁን ነገሩ ጠበቅ እያለ የመጣ ይመስላል። ጥያቄው የ71 ዓመቱ አዛውንት ፕሬዝዳንት ከስልጣን ይልቀቁ ወደሚል እያደገ ነው። ባልተቋረጠ ሁኔታ ከአንድ ሳምንት በላይ የቀጠለውና በሚሊዮኖች የሚሳተፉበት ሰልፍ በኢድ አልፈጥር ላይም ቀጥሏል። እሳቸውም እስካሁን ከተቃዋሚዎች ውስጥ ቢያንስ 3000ዎቹን አስረዋቸዋል። የነገሩ ዘፍጥረት መለስ ይላል። የአሁኑ ተቃውሞ መነሻ የሆነችው ኢስታንቡል ለፕሬዝዳንት ኤርዶሃን መሰረታቸው ነች። እስልምናን የተማሩባት፣ ዓለማዊውን ዕውቀት የቀሰሙባት፣ ያደጉባት፣ እጅግም የሚወዷት ግን ብቻ አይደለችም። በከንቲባነትም የመሯት ከተማ ነች። በዚህ ልክ ስሜታዊ ግንኙነት አለኝ በሚሏት ከተማ በ2019 ምርጫ ድል ሳይቀናቸው ቀርቷል። የኢስታንቡል ህዝብ ከእሳቸው ይልቅ ኢማሞግሉን መረጠ። ይህ ለእሳቸው መራር ሁነት ነበር ይላል ቱርካዊ ጋዜጠኛ ፖል ኪርቢ። በእርግጥ በኢስታንቡል ብቻ ሳይሆን እንደ አንካራና ኢዝሚር ባሉ ትላልቅ ከተሞችም በዝረራ ተሸነፉ። ህዝብ ኤርዶሃንን ሳይሆን ተቀናቃኞቻቸውን በመረጠባቸው በእነዚህ ከተሞች ላይ የተመዘገበውን ውጤት ፕሬዝዳንቱ በጭራሽ ተቀብለው አያውቁም። እናም እርምጃ መውሰድ ቀጠሉ። ፍርድ ቤቶችን እየተጠቀሙ ሰበብም እየፈለጉ ተመራጮቹን ከንቲባዎች ማባረርና በምትካቸውም የእሳቸውን ታማኞች መሾም ቀጠሉ። የኢስታንቡሉን ኢማሞግሉን በ2022 የመንግስት ባለስልጣንን ሰድበሃል ብለው አሰሯቸው። ተከራክረው ከእስር ወጡና በኃላፊነታቸው ላይ ቀጠሉ። አሁን ደግሞ ሙሰኛና ሽብርተኛ ነህ ብለው የኢስታንቡሉን ከንቲባ በድጋሚ አስረዋቸዋል። በዚህ ጊዜ ነው እንግዲህ ዙፋን የሚያርድ ህዝባዊ ማዕበል ያችን አውሮፓ ኤሲያዊት ሀገር ያንቀጠቀጣት። ኤርዶሃን ይህንን ህዝባዊ ማዕበል አውግዘውታል። የህዝቤን ሰላም ልትነሱ የፈለጋችሁ እናንተ ሆይ እየተነኮሳችሁኝ ነው በማለት አስፈራርተዋል። ከ2016ቱ የመፈንቅለ መንግስት ሙከራ በኋላ የከፋ ተቃውሞ ሲገጥማቸው ይህ የመጀመሪያው ነው። በዚያን ወቅት ልትፈነቅሉኝ ነበር ያሏቸውን 160 ሺህ ዜጎች አስረዋል። ከ160 ሺዎቹ በፍንቀላው ሂደት ላይ የተሳተፉ ወታደሮች ብቻ አልነበሩም። በሀገሪቱ የትኛውም ዳርቻ ላይ ይቀመጥ ከፍንቀላው በፊት ለሳቸው በጎ አመለካከት ያልነበረው መምህር፣ መንግስት ሰራተኛ፣ ሙዚቀኛ፣ ጋዜጠኛ፣ ነጋዴ፣ የራሳቸው ሹመኛና የትኛውም አይነት ስራ ላይ የተሰማራ ዜጋ ሁሉ ታጉሮ ነበር። የአገሪቱ ሚዲያ ከዚያ በኋላ ተሸማቋል። መንግስታዊዎቹ መገናኛ ብዙሃን እነ አናዱሉና ቲአርቲ ወደ ሳንሱር መግባታቸው ይነገራል። የግል ሚዲያ ሰበብ እየተፈጠረ ለጥቃት ተዳርጓል። ሰሞኑንም መገናኛ ብዙሃን ተዘግተው ጋዜጠኞች ወደ እስር ቤት ተግዘዋል። ሰውየው ማሰርን ብቻ ሳይሆን መታሰርንም ያስታውሷታል። ከንቲባ ሆነው ኢስታንቡልን ሲመሩ በነበረበት ዘመን የነበረው የቱርክ መንግስት ፖለቲካዊ ስራንና ሃይማኖትን መቀላቀል ፍጹም የማይፈቅድ፣ ሴቶች በህዝብ አገልግሎት መስጫ ቦታዎች ላይ እስላማዊ አለባበስ ለብሰው እንዳይገኙ የሚከለክል፣ ባለስልጣናት በፖለቲካዊ መድረኮች ላይ ሃይማኖታዊ ጉዳይ እንዳይናገሩ የሚገድብ ነበር። ኤርዶሃን ግን ከዚህ ሁሉ የተለዩ ነበሩ። ሃይማኖትና መንግስት መቀላቀል የለባቸውም የሚለውን መርህ ተከትለው የሄዱት የዘመናዊ ቱርክ አባት ገማል አታቱርክ አይመቿቸውም። ይልቁንም በቱርክ ምድር እስልምናና ፖለቲካ ተጣጥመው መሄድ ይገባቸዋል ባይ ናቸው። ተቾቻቸው እሳቸውን እንደ ገማል አታቱርክ ሳይሆን እንደ ኦቶማን ቱርክ ሱልጣኖች መሆንን ይመርጣሉ የሚሏቸውም ለዚህ ነው። እናም በዚያ የኢስታንቡል ከንቲባነታቸው ዘመን የአገራቸውን መንግስት ህግ ጥሰው በአንድ ህዝባዊ መድረክ ላይ ሃይማኖታዊ ግጥም አነበቡ። ግጥሙ መስጂዶቻችን ምሽጎቻችን፣ ቁባዎቹ የብረት ባርኔጣችን፣ ሚናራዎቹ ሳንጃዎቻችን፣ ምዕመኑ ወታደራችን የሚል ነበር። ይህንን ግጥም መንግስታዊ ስልጣናቸውን ተጠቅመው ለህዝብ አቅርበዋል የተባሉት ኤርዶሃን ለ4 ወራት ለእስራት ተዳረጉ። ከእስር ቤት ሲወጡም የፖለቲካ ፓርቲያቸው እሳቸው ሴኩላር አይደሉም፣ ሃይማኖትን የፖለቲካ መሳሪያ ያደርጋሉ፣ ዘመናዊ ቱርክን ለመገንባት ተብሎ የተጣለውን መርህ ጥሰዋል ብሎ ከአባልነት አባረራቸው። እሳቸውም ሌላ እስላማዊ ስር ያለውን ኤኬፒ የተሰኘውን ፓርቲ መሰረቱ። ደጋፊዎቻቸውም በዙላቸው። ሊቀመንበር ሆነው የመሩትን ይህንን ፓርቲ በዓመቱ ጠቅላይ ሚኒስትር ሆኑበት። ከዚያን ጊዜ ጀምሮም እሳቸው ሃይማኖትን ከፖለቲካ ማንጻት የሚባለው መርህ እንደማይጥማቸው የታወቀ ነበር። ገማል አታቱርክንም አይወዷቸውም። ሰሞኑን ያሰሯቸው ከንቲባው ኢማሞግሉ ደግሞ የተመሰከረላቸው የአታቱርክ ደቀ መዝሙር ናቸው። እናም ህዝቡ መርጦ ከንቲባው ቢያደርጋቸውም ኤርዶሃን ግን መወያህ ማዘጋጃ ቤት ሳይሆን እስር ቤት ነው ብለው አግዘዋቸዋል። እስልምና ለኤርዶሃን ዓለም አቀፋዊ ተግባራቸውም ነው። የዓለም ሙስሊሞች ከመከፋፈል ይልቅ እንዲተባበሩ ፍላጎታቸው ነው። በተለይም ሺአና ሱኒ ይሉት ሴክት አይወዱትም። እሳቸውም ይላሉ፣ እኔ ሃይማኖቴ ሺአ ወይም ሱኒ አይደለም፣ እስልምና ነው። her zaman ifade ettiğim gibi As I've always said, my religion is not Sunnism,
My religion is not Shiism. My religion is Islam. ሃይማኖቴ ሱኒም ሻአም አይደለም እኔ እስላም ነኝ የሚሉት ኤርዶሃን ከመደበኛው ትምህርት አስቀድመው የተማሩት ቁርአን ነው። ከማርማራ ዩኒቨርሲቲ የማናጅመንት ዲግሪያቸውን ከመያዛቸው በፊት የፕሮፌሽናል እግር ኳስ ተጫዋች ከመሆናቸው አስቀድሞ ቁርአንን ከአሊፍ እስከ በቀራህ ድረስ ጥንቅቅ አድርገው የተማሩ ነበሩ። የህይወት መስመራቸው ወደ ፖለቲካ ሲያዘነብልም በ1970ዎቹና 80ዎቹ ቀድሞ የተቀላቀሉት ፓርቲ እስላማዊነትን የሚያቀነቅነውን ኔክመትን ኤርባክን የተሰኘውን ድርጅት ነበር። ጠቅላይ ሚኒስትር ሆነው ወደ ስልጣን ከመጡ ከ2002 በኋላ በአገራቸው እስልምናን እና ፖለቲካን የቀላቀለ አያሌ ተግባር ስለመፈጸማቸው የገማል አታቱርክ ደቀ መዝሙሮች ይዘረዝሩባቸዋል። ሰራዊቱ እንኳን ከሃይማኖት አስተምሮ ከፖለቲካም ጣልቃ ገብነት እንዲነጻ የተሰራውን ስራ ንደው እስላማዊ አድርገውታል። በመንግስት ተቋማት ውስጥ ከአለባበስ እስከ አገልግሎት አሰጣጥ ድረስ ሃይማኖታዊነት እንዳይንጸባረቅ የተጣለውን ገደብ አንስተዋል። አልኮል የማይጠጣባቸውን ሰፈሮችና አካባቢዎች ጭምር እስከ መከለል ደርሰዋል። ዘመናዊና ሴኩላር የሆነችን ቱርክን ለመገንባት የሚደረገውን ጥረት አኮላሽተዋል ይሏቸዋል። እሳቸው ግን በዚህ ትችት አይስማሙም። ቱርክን የእስላም መንግስት ያለባት ለማድረግ እየሰራው አይደለም፣ ይልቁንም የቱርክ ሙስሊሞች ሃይማኖታቸውን በነጻነትና በግልጽ እንዲያመልኩ አበረታታሁ እንጂ ሌላ አልፈጸምኩም ባይ ናቸው። ወዲህ ደግሞ ዝሙትን፣ በአደባባይ መሳሳምንና መሰል የአደባባይ የፍቅር ግንኙነቶችን ይከለክላሉ። ይህ ወንጀል እንደሆንላቸውም አበክረው ይመክራሉ። የወሊድ መከላከያ መጠቀምን ያወግዛሉ። ትውልድ ሊተካካና ሊቀጥል ያስፈልጋል፣ ለዚህም ወሊድ ሊገደብ አይገባውም ባይ ናቸው። ተቾቻቸው ደግሞ በአገሪቱ ውስጥ እስልምና መንግስታዊ ሃይማኖት እንዲሆን እየጣረ ነው። ከ1500 ዓመት በፊት የካቴድራል ክርስቲያኖች ማምለኪያ ስፍራ የነበረውን የሃጊያ ሶፊያን ቤተ ክርስቲያን በ2020 ወደ መስጂድነት ቀይሮታል። በዚህም የአገራችንን ክርስቲያኖችን አስከፍቷል ሲሉ ይናገራሉ። በአገር ውስጥ እንዲህ ያለ ሃይማኖታዊ ተግባራትን የሚተገብሩት ፕሬዝዳንት ኤርዶሃን የዓለም ሙስሊሞች ተከራካሪ፣ በተለይም የጋዛ ህዝብ ሞጋች በመሆናቸው ይታወቃሉ። እዚህ ጋር የዳቮሱ የ2009 የዓለም ኢኮኖሚክ ፎረም ጉባኤ ይታወስ ዘንድ ግድ ይሆናል። በስዊዙ ዓመታዊና ዓለም አቀፋዊ መድረክ ላይ ጋዛ ዘ ኬዝ ኦፍ ሚድል ኢስት ፒስ የሚል የፓናል ውይይት ተከፈተ። በፓናሉ ላይ ሁለት አይንና ናጫ ሰዎች ተገናኙ። በአንድ በኩል ለጋዛውያን መብት በዓለም አደባባይ በመሟገት የሚታወቁት ኤርዶሃን አሉ። ከሳቸው በስተግራ ደግሞ የጋዛን ህዝብ ለከበባ ዳርገዋል የሚባሉት የእስራኤሉ ጠቅላይ ሚኒስትር ሺሞን ፔሬዝ ተሰይመዋል። የዋሽንግተን ፖስቱ ጋዜጠኛ ዴቪድ ኢግናቲየስ አወያዩ ነው። ውይይቱ ተጀመረ። ፔሬዝ በእንግሊዝኛ የሚናገሩትን ኤርዶሃን በድምፅ ማዳመጫ ተተርጉሞላቸው እየሰሙ ነው። ፔሬዝም አሉ፣ አንተ ኤርዶሃን ሆይ ልታውቃቸው የሚገቡ ብዙ ጉዳዮች አሉ። እስራኤል የከበበችውና በኃይል የያዘችው ጋዛ የለም። ምግብ፣ ኤሌክትሪክና ሌሎች አስፈላጊ ነገሮች ሁሉ እየደረሰ ነው። የማይገባኝ ነገር ለምንድን ነው ሮኬቶቻቸውን የሚተኩሱብን የሚለው ነው። Why did they fight rockets against us? What for? There was not any siege against. ውይይቱ ተራ በተራ ሲካሄድ ቆይቶ ፔሬዝ 25 ደቂቃን ወስደው ተናገሩ። ኤርዶሃንም 12 ደቂቃዎች ተመደበውላቸው አብራሩ። የፔሬዝ ንግግር ግን እጅጉን አበሳጭቷቸዋል። እናም ተጨማሪ ዕድል እንዲሰጣቸው ጠየቁ። አወያዩ ጋዜጠኛ ግን ተቃወማቸው። እሳቸውም ተማጸኑ። 1 ደቂቃ ጨምርልኝ፣ 1 ደቂቃ፣ ግዴለህም 1 ደቂቃ፣ ስለ ጋዛ ለመናገር 1 ደቂቃ። With apologies to Prime Minister Erdogan. 1 minute. 1 minute. 1 minute. Well, you know. 1 minute. 1 minute. Okay. 1 minute. But I'm going to. ትከሻውን እየመቱ 1 ደቂቃ ለመኑ። የአዳራሹ ታዳሚም ይፈቀድላቸው በሚል ስሜት አጨበጨበ። ጋዜጠኛው በ1 ደቂቃ ሐሳብዎትን ይጨርሱ ብሎ ፈቀደ። በዚያች በልመና ባገኟት 1 ደቂቃም ወደ ሺሞን ፔሬዝ ዞረው ጣታቸውንም እየቀሰሩ አንተ ነፍሰ ገዳይ ነህ፣ በባህር ዳርቻ የተገደሉ ሕፃናትን አስክሬን አይቻለሁ። ያንተ ሀገር የቀደሙ 2 ጠቅላይ ሚኒስትሮች ታንክ እየነዱ ወደ ፍልስጤም መግባት ነፍሳቸውን የሚያስደስታቸው ነገር እንደሆነ ሲናገሩ አስታውሳለሁ። ቢያንስ አንተ የጥፋተኝነት ስሜት ይሰማሃል ብዬ ጠብቄ ነበር። በዚህ አዳራሽ ውስጥ አንተ በጋዛ ስለተገደሉ ሰዎች በኩራት ስትናገር ሲያጨበጭቡልህ ሳያዝኛለሁ እያሉ ንግግራቸው ሳያልቅ በተማጽኖ የተገኘችው 1 ደቂቃ አለቀች። ጋዜጠኛው ክቡር ጠቅላይ ሚኒስትር ሰዓቶን ጨርሰዋል አላቸው። ኤርዶሃን ግን ሊሰሙት አልወደዱም፣ ተቆጡ። እጅግም ስሜታዊ ሆነው የጋዛን በደል መተረክ ቀጠሉ። I want to ask you to defer to our host. Çok teşekkür ediyorum. To our host. Benim için de bundan böyle ዳቮስ bitmiştir. አወያዩ ጨከነባቸው። ከዚህ በላይ እንዲናገሩ አልፈቅድም አለ። እሳቸውም ተናገሩ።
ለዚህ ሰው እያሉ ወደ ፔሬዝ እያመለከቱ 25 ደቂቃ እንድናገር ፈቀድክለት፣ ለእኔ ግን 12 ደቂቃ። ይገርማል። ከዚህ በኋላ በዳቮስ ከተማ የምመጣ አይመስለኝም። መድረኩን ረግጠው ወጡ። Turn this over to our host, Prime Minister. Ladies. አንድ ደቂቃ የተማጸኑበትን መድረክ በዚህ መልኩ ረግጠው የወጡት ኤርዶሃን አገራቸው ሲገቡ 1 ሚኒት የሚለውን መፈክር ያነገቡ ሚሊዮኖች በአድናቆት ተቀበሏቸው። 1 ሚኒት የምትለው ቃላቸው በቱርክ ለተለያዩ ምርቶችና አገልግሎቶች ብራንድ እስከ መሆንም በቃች። እንዲያም ሆኖ ያ የዳቮሱ መድረክ ለሙስሊሞች የተደረገ ተጋድሎ ተደርጎ ተመዝግቦላቸዋል። አሁን በጋዛ በሚካሄደው ጦርነትም የፍልስጤም ሙስሊሞች ጠበቃ ሆነው የሚከራከሩት የሳውዲው መሪ አሊያም የግብፅና የኤምሬቶች ፕሬዝዳንቶች አይደሉም፣ ራሳቸው ኤርዶሃን ናቸው። ኤርዶሃን በሌላው ዓለም ለሚኖሩ ሙስሊሞች የሚያደርጉት ተጋድሎና የሚሰጡት ከለላ ከግብፅም ጋር አቆራርጧቸው ነበር። የሙስሊም ወንድማማቾች ህብረት መሪ የነበረው መሐመድ ሙርሲን የፈነቀሉት የአሁኑ የግብፁ ፕሬዝዳንት ሲሲ አድራጎታቸው ስላልተወደደ ከቱርክ ጋር ዲፕሎማሲያዊ መቆራረጥ ውስጥ ገብተው ነበር። የህብረቱ ሰዎችም በቱርክ ጥበቃ ከለላና ድጋፍ እየተደረገላቸው እስካሁን ድረስ እንዳሉ ይነገራል። ለሙስሊሞች እንዲህ ያለ ክርክር የሚያደርጉት ኤርዶሃን በአገራቸው ላሉ ህዳጣን ኩርዶችና ክርስቲያኖች ግን በጎ አመለካከት የላቸውም። ለሚፈጠሩ ችግሮች ሁሉም እነዚህን ተጠያቂ አድርጓቸዋል የሚል ትችትም ይቀርብባቸዋል። አምባገነናዊ ጠባያቸው በአገሪቱ የነበረውን ዴሞክራሲ ሸርሽሮ ተቃዋሚዎችን በእስር ቤት አጉሮ ህገ መንግስትን ቀይሮ ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት ማዘዋውሮ ብቻ አልበቃውም፣ የአገሪቱን ስምም እስከ መቀየር አድርሷቸዋል። በ1923 በገማል አታቱርክ ከኦቶማን ኢምፓየር ወደ ሪፐብሊክ ኦፍ ተርኪ የተቀየረችው ያቺ ሀገር ይህንን ስምም እንድትይዝ የተደረገው አገሪቱን ሃይማኖታዊ መንግስት የሌላት መሆኗን ለማመልከት በሚል ነበር። የገማል አታቱርክ ስራና ሌጋሲ የማይጥማቸው ኤርዶሃን ቱርክን የበለጠ የሚገልጻት ተርኪ የሚለው ሳይሆን ተርኪዬ የሚለው ነው ብለው ከ3 ዓመት በፊት ቀይረውታል። ሰልፈኛ ለክቡር ለቱርክ ፕሬዝዳንት በረሰላም በል። የቱርኩ ፕሬዝዳንት በግብፅ በመካከለኛው ምስራቅና በሶማሊያ ፖለቲካቸውን በሃይማኖታዊ እይታ ቢያስኬዱትም ከኢትዮጵያ ጋር የነበራቸው ግንኙነት ግን ሴኪውላር የሚባል ነበር። በጥር 2007 በኢትዮጵያ አቆጣጠር ኢትዮጵያን የጎበኙት ኤርዶሃን በሳቸው የስልጣን ዘመን ቱርክ በኢትዮጵያ ውስጥ በተለይ በጨርቃጨርቅ ዘርፍ ቀዳሚ ኢንቨስተር ነበረች። በኢትዮጵያ አቆጣጠር ከ1995 ዓ.ም ጀምሮ ማለትም ከሳቸው ወደ ስልጣን መምጣት 1 ዓመት በኋላ እስከ 2010 ዓ.ም ድረስ የ$2 ቢሊዮን ኢንቨስትመንት የያዙ 13 ፕሮጀክቶች በኢትዮጵያ ኢንቨስት ያደርጉ ነበር። በዚህም በመቶ ሺህ የሚቆጠሩ ኢትዮጵያውያን የሥራ ዕድል እንዲያገኙ ሆነው ነበር። ከአዋሽ ወልዲያ የሚደርሰውን ባቡር መንገድም የሚሰራው የአፒ መርከዚ የተሰኘው የአገራቸው ኩባንያ በሳቸው መንግስት ብድር ነበር። እነዚህ ኢንቨስትመንቶች ወደ ኢትዮጵያ እንዲመጡ ኤርዶሃንም አዲስ አበባን እንዲጎበኙ የማግባባቱን ስራ የከወኑት የቀድሞ ፕሬዝዳንትና በቱርክ የኢትዮጵያ አምባሳደር የነበሩት ሙላቱ ተሾመ ነበሩ። አሁን እነዚህ ሁሉ ነበር ሆነዋል። የአገዛዙ ፖሊሲ ከልማት ወደ ጥፋት ሲቀየር የቱርክ ኩባንያዎች ፋብሪካዎቻቸውን ዘግተው የባቡር ሀዲድ መስራታቸውንም ትተው ከኢትዮጵያ ወጥተዋል። በምትካቸውም የቱርክ ድሮኖች ራሳቸው ቱርኮቹ ጀምረውት የነበረውን የባቡር መንገድ ጭምር የሚያወድሙ ድሮኖች እየተገዙ ነው። ሙላቱ ተሾመም አምራች ኩባንያዎች ኢንቨስት እንዲያደርጉ ከመጣር ወደ ጦር መሳሪያ ድለላ ገብተዋል። ኢዱን ምክንያት በማድረግ በቱርክ የተነሳውን ተቃውሞም ተገና አድርገን ስለ ኤርዶሃንና ተያያዥ ጉዳዮች ያነሳንበት ዝግጅት በዚሁ ተጠናቋል። ኢድ ሙባረክ።